ፈለገችኝ አይደል? በቃ ሄጄ ላግኛት። ስለወጣሽ ደስ ብሎኛል። ምን እንደማደርግ ግራ ገብቶኝ ነበር። የሆነ ነገር እንዳትሆን ስፈራ ነበር። አሁን እኮ ወጥቻለሁ። በቃ ስለተጨነቅልኝ አመሰግናለሁ። እኔ የምልህ አታወራም እንዴ? ምን ላውራ? አይ ምንም፣ እንደው ዝም ስትል ጨንቃለ ብዬ። ኧረ ተይ አታስቂ። ይኸው አንቺ የኔንም ያንቺንም እያወራሽው አይደል እንዴ እህቴ? እህቴ? አዎ። ምን ነው? አይ ምንም። እኔ የምልህ ተመልሰ ወደ መጣበት ሀገር ትሄዳለህ እንዴ? አዎ እንኳን እህቴ ተገኘች እንጂ እዚህ ምን አድርጋለሁ? ይሄን ግን ሳስበው መሄድ የለብን። ክሩን ታዩና አሁን ቶሎ ለመውጣት ሞክሪ። ያው በክላስ አትለሞት። ስሚ፣ ስርዓትሽን ብትይዥና የተባልሽውን ብቻ ብታደርግ ይሻልሻል። ያለዛ ምን እንደሚፈጠር ታውቂያለሽ። አውቃለሁ። ዳግም መናገር አይጠብቅብኝም። በጣም ጥሩ። በቃ የተለመደው ቦታ እንገናኝ። አሪፍ መለያየትሽ ነው። አረ እቺ ላይ ምንም የለም። እሱን እኮ ነው የሚመለከተኝ። ከእናትሽ ወይ ከአባትሽ ተቀበይ። ደግሞ ይኸውልሽ ውጪ ባልኩሽ ሰዓት ሳትውጪ ትንሽ ከዘገየሽ ቤታችሁና ቤተሰቦችሽ በጣም ስለናፈቁኝ እመጣለሁ። እንዴት አደርሽ አለቃ? ደህና ነኝ። ስማኝ፣ ቤቱ ተገኝቷል እያለኝ ነበር። በጣም ተጨንቄያለሁ። የምኑ ቤት? ተሽን የገደልንበትን ነው? አዎ እሱን ተገኝ እያለኝ ነበር። በዛ ላይ ዛሬ ወደ ቤቱ ይሄዳል። ምን እንደማደርግ አላውቅም። እጭ ምን አይነት ጣጣ ነው? ለማንኛውም አብረው ሄድ። እሺ፣ ቀድመህ ማስተካከል ያለብህን ነገር አስተካክል። እኔ እናንተ በኋላ እንገናኛለን። ማም ደኑኑን አሳግታ ያሰበችውና ልታደርግ የነበረው ነገር በሙሉ ድብልቅልቆ ወጥቶባታል። ማለትም ኑንያት በድንገት በሩ ከታገተችበት በሩ ተከፍቶ ስታገኘው ትታ አምልጣ ነበር። ይህንን ነገር ኤደን ስትሰማ የምትይዘውና የምትጨብጠው የጠፋት ይመስል ቤት ውስጥ ኑንያት መታ ስታያትና መታለች ተብሎ ሲነገራት የምትይዘውና የምትጨብጠው ነገር ጠፍቷታል። በሁለት ባህሪ የምትኖረው ኤደን ቤተሰቡ ስለሷ ማንነት የማያውቀውና ቤተሰቡ በሙሉ እሷን ጥሩ አድርጎ የሚስላት ኤደን ግን ኑንያትን አሳግታና በሷ ምክንያት ከራሷ ከባሏ የራሷን ብር ለመቀበል ያሰበችው ዓላማና እቅድ ውድቅ ሆኖባታል። ምክንያቱም ምንም ሳታጣና ምንም ሳትቸገር የብር ጥማቷና የብር ፍላጎቷ ኑንያትን አሳግታ ከቶሚ ብር ልትቀበል ብትሞክርም ፕሮግራሟና እቅዷ ግን የወደቀባት ነው የሚመስለው። ኤደን ከቶሚ ብሩ ባይሳካላት እንኳን ከአዶናይ ተቀብላ ልትጠቀም የነበረው ነገር በሙሉ ውድቅ ስላደረገባት ግራ ገብቷትና የምታረገው ነገር አዶናይ ግን የኑንያት ቤት ውስጥ መምጣት ከማንም በላይና ከምንም በላይ ያስደሰተውና ምክንያቱም አዶናይ ለኑንያት ያለውን ነገር ማንም ባያቅበትና ማንም ባይረዳው ከምንም በላይ እንደሚወዳትና እንደሚያፈቅራት ግን መካድ አይቻልም። አዶናይ ለኑንያት ያለውን ነገር ማወቅ በቀላሉ ተፋች ሲባል ምን ያህል እንደጨነቀውና ምን ያህል ግራ እንደገባው ማወቅ ቀላል ነው። አዶናይ ችግርና መከራ የተፈጠራረቀበት እያለ እንኳን ከአባቱ ሞትና ከአባቱ ሐዘን ሳይላቀቅና የአባቱ ሐዘን በቅጡ ሳይወጣለት እንኳን ስለ ኑንያት ማሰብና ስለ ኑንያት መጨነቅ በፍጹም አላቆመም። ቤት ውስጥ ስትመጣ ግን ያሳየው ነገርና የተሰማውን ስሜት በቅጡ ባናቀውም በጣም ከሁሉም በላይ እንደተደሰተና ከማንም በላይ ደስ እንዳለው ማሳያ ነው። ምክንያቱም ወይ ፍቅሩን አልነገራትም ወይ እንደሚወዳት እንኳን በቅጡ ማንም አያቅለትም። በዚህ በኩል የአባቱ ሐዘን እየሸረሸረው ነው፣ በዚህ በኩል የኑንያት ፍቅር እየሸረሸረው ነው። አዶናይ ያለበት ነገር በጣም ቢያሳዝንንና ቢያስጨንቀንም ግን ዛሬ ላይ ከጭንቀቱና ከጉዳቱ መላቀቅ አልቻለም። ኑንያትም ቢሆን ለአዶናይ መጥፎ አስተሳሰብ ባይኖራት የዚህን ያህል ግን ከሱ ጋር ለመቀራረብና ከሱ ጋር እንደ ልብ ለመሆን ጊዜና ቦታ ያገኘች አይመስልም። ምክንያቱም ከአባቱ ሐዘን እንዲወጣም ትጥራለች። እሱ ግን በዚህ በኩል ከአባቱ ሐዘን መውጣት አለመቻሉ ራሱ በጣም እያሳሰባት ነው ያለው። ቀርባ ለማናገርና ቀርባ ለማዋራትም ግን እድሉን አላገኘችም። ምክንያቱም እሱ ሊቀርባት ሲል እሷ ብዙም ባትቀርበውም ለእሷ መልካም አስተሳሰብና ፍቅር እንዳለው ማወቋ ግን አይቀርም ነው። ኑንያት አዶናይ አዝኖና ተክዞ ስታየው ራሱ በጣም ታዝናለች። ጋብላም ለማጽናናትና ከችግሩ እንዲወጣ ራሱ
ታስብለታለች። ግን አዶናይ ኑንያት ለኤደን ሊጠራ በሄደበት ሰዓት በአጋጣሚው ለመጠቀም የሞከረ ቢመስልም ምንም ሳይናገርና ምንም ሳይላት እቅፍ አድርጎ ፍቅሩን በማቀፍና በሌላ መንገድ ሊገልጽላት የሞከረ ነው የሚመስለው። ምንም ካፉ ቃላት ባይወጣም ካፉ ምንም የፍቅር ቃላቶች ባያወጣም እንኳን የፍቅር አስተቃቀፍና ንቃርጎ አቅፏት በጣም ናፍቀሽ ነበረም ስለመጣሽም በጣም ደስ ብሎኛል ብሎም እንዳቀፋት በአመታት እንዲዘልቅ ያሰበ ቢመስልም እሷ ግን ስላሰብክልኝና ስለተጨነክልኝ አመሰግናለሁ ብላ ቀለል ብታረግበትም እሱ ግን ለሷ ያላትን ፍቅር ለመግለጽ እየሞከረ ነበር ያለው። መሲና ተድላ ደግሞ ለኤደን የተኙላት ባይመስልም የተለያየ መንገዶችን እሷን ለማጥመድ ቢጠቀሙም እሷ ግን ከነሱ የባሰ ሴጣን ስለሆነ እቅዳቸውን ውድቅ ያደረገችባቸው ስለሆነ አሁን ላይ ደግሞ ሌላ እቅድና ሌላ ስትራቴጂ እየነደፉ ነው ያለው የሚመስለው። ኤደን በበኩሏ መሲና ተድላ አንዳች ነገር እየሸረቡላት እንደሆነ ውስጡ ደመነፍሷ ቢነግራትም እስካሁን ድረስ ግን ተጨባጭ ነገር ስላላገኘችባቸው በጥርጣሬና በጣሪ አይን ነው እያየቻቸው ያለው። መሲ እንደምታስታውስና በፍጹም ምንም ነገር እንዳረሳች የምትጠራጠራት ኤደን ይባስ ብላ አሁን ደግሞ ተድላን ለምንድነው እዚህ ቤት የምትመላልሰው ከመሲ ጋርስ ምንድነው ያላት ቁርኝት ብላ መጠርጠሯ አልቀርም። ተድላ ኤደን ክፍል ስልክ ብታስቀምጥና የሆነ መረጃ ብናገኝ ብሎ ቢያቅዱም ስልኩን ስላገኘችባቸውና ተድላን ክፍሏ ድረስ ጠርታ ምናባሽ እያረግሽ ነው ከጀርባዬ እየሰራሽ ያለሽውን ነገር በሙሉ ካልተናገርሽ ብላ ሞቅ ያለ ጥፊ ጉንጯ ላይ ብታሳርፍባትም ተድላ ግን ምንም የማቀው ነገር የለም ብላ ሸምጥታታለች። ብላ እንደውም ከኔ ጋር መስራት አለብሽ፣ ቀኝ እጅ ልትሆኝኝ ይገባል፣ የፈለግሽውን ብር እሰጥሻለሁ ብላ በጥቅማ ጥቅም ደልላ ስለመሲ ይሁን ብቻ የሆነ መረጃ እንድታቀብላትና በጀርባዋ ምን እየሸረቡ እንደሆነ ቃል አቀባይ እንድትሆንላት እየጠየቀቻት ነው ያለ። ተድላም በጣም ብልጥ ስለሆነች ያልሽውን ነገር ሁሉን አደርጋለሁ ችግር የለም ብላ ስለተስማማች ይሄ ነገር ደግሞ ለመሲና ለተድላ ከጀርባቸው ኤደን ምን እየሰራች እንደሆነና የኤደንን ሚስጥር ለማወቅና ለመረዳት የሚረዳቸው ይመስላል። ተድላም ጉዳዩን ለመሲ ስትነግራት መሲ ደግሞ በጣም ብልጥም ስለሆነች ይሄንን ነገር መቀበል አለብሽ ስለሷ ያለውን ነገር ለማወቅና የሷን ማንነት ለማወቅ አመቺና ጥሩ አጋጣሚ ስለሆነ የምትልሽን ሁሉ ነገር ማረግ አለብሽ ብላ መሲ ተድላን እየመከረቻት ነበር። ተድላ ግን በጉዳዩ ብዙም ባትስማማ ምክንያቱን ኤደንን በጣም ስለፈራቻትና አካሄዷ በጣም ስላማላማራት ይቀርብኝ ይሻላል ብላ ብትልም መሲ ግን እኔ እቅዳለኝ ብላ እቅዷንም በሚስጥር እየነገረቻት ነበር። ካኛዋና እባቧ ኤደን ግን አሁንም ቶሚን እያታለለችውና እያባበለችው ነው ያለው የሚመስለው። ዛሬ ደግሞ ጭንቆኛል፣ በጣም ግራ ገብቶኛል፣ እስቲ ዝፈንልኝ ብላ እንደ ጥሩ ሚስትና እንደ ጥሩ አፍቃሪ እንደ ጥሩ ቤተሰብ ላይ ተኝታ ጎራጉርልኝ ብላ ሲያንጎራጉርላት ነበር። ስለ ኑንያት ጉዳይ ምንም ነገር ቢሆን መቼም አልፋታቸው መቼም አልለቃቸውም ብሎ ሲላት እሷ ግን በቃ ሁሉን ነገር እርሳው፣ እኔ ግን አሁን ጨንቆኛል ዝፈንልኝ ብላ ሀሳቡን ለማስቀየር እየሞከረች ነበር ያለችው። ተድላ ቆፍጣናውንና ጨካኙንና ደፋሩን እንትን የወደደችውና ያፈቀረችው ነው የሚመስለው። ምክንያቱም እሱን ስታየው የምትደነባበረውና የምታረገው ነገር በሙሉ የሚጠፋት ተድላ ከሱ ፍቅር እንደያዛትና ከሱ እንደወደደችው ግልጽ ነው። እሱ ግን ምንም ሊረዳትና ስታናግረው እንኳን ነገሮቹን ሁሉ በአምባገነንነትና በቁጣ ስለሚመልስላት ምን አይነት ሰው ነው፣ ምን አይነት አጋጣሚ ነው ከዚህ ጋር ያገናኘኝ ብላ እየተጨናነቀች ነበር። ያገኘችውን አጋጣሚ ሁሉ ከሱ ለመጠቀም ብትሞክርም እሱ ግን ስታዋራው ራሱ ምላሹን በቃል አጋኖና በቁጣ ስለሚመልስላት የጨነቃትና ግራ የገባት ነው የሚመስለው። ስለጨነቃትና ግራም ስለገባትም ለመሲ ወንድምሽን ወድጄዋለሁ ባክሽ መላበይ ብትላት መሲ ግን ወንድሜ በጣም ባህሪው አስቸጋሪና ባህሪው ትንሽ ከበድ ያለ ነው ብላ ብትላትም ታረጊውን ነገር አድርጊ ብላ ኃላፊነቱን ለመሲ ጥላለች።